በጣም ጥቂት ፊልሞች አዲስ እይታን በመስጠት የተሻለ ህይወት እንድንመራ መንገድ ይከፍቱልናል። ሁሉም ሰው የራሱ የሚለው ምርጥ ፊልም አለው። ነገር ግን ከዚህ ቀጥለን የምንመለከታቸው ፊልሞች ብዙዎች የነበራቸውን እይታ በማስተካከል ህይወታቸውን በቀና እንዲቀይሩ ያደረጉ ምርጥ ፊልሞች ናቸው። እስኪ እንመልከታቸው። ድንቅ የተባለለት ስሜትን የሚይዝ ፊልም ነው። አንድ አባት ከልጁ ጋር የሚያሳልፉትን የችግር ውጣ ውረድ ያሳየናል። ፊልሙ ክሪስቶፈር ጋርድነር የተባለ ሰው እውነተኛ ታሪክ ላይ የተመሰረተ ነው። ይህ ሰው ቦዲ ዴንሲቲ ስካነር የተባለ የአጥንት መመርመሪያ መሳሪያ በብዙ ወጪ ይፈጥራል። ለመሸጥም ይገዛሉ ብሎ ወደ አሰባቸው ሰዎች ይሄዳል። ነገር ግን ከኤክስሬ ማሽኖች ከፍ የሚለው ማሽን የመግዛት ፍላጎት ያለው ሊገኝ አልቻለም። በዚህም ሚስቱ ጥለው ትሄዳለች። ጋርድነርና ልጁ የሚኖሩበት ቤት ተሽጦ ጎዳና ላይ እስከማደር ድረስ ይፈተናሉ። በጎልማስነት እድሜ ላይ የሚገኘው አሜሪካዊ የፊልም ኮከብ ቦብ ሃሪስ የውስኪ ማስታወቂያ ለመስራት ጃፓን ቶኪዮ ይገኛል። የማስታወቂያ $2 ሚሊዮን የሚገኝበት ነው። የቦብ የጃፓን ቆይታ አስቸጋሪ ሆኖበታል። ምክንያቱ ደግሞ በቋንቋና ባህል ከሰዎች ጋር መግባባት አልቻለም። ይባስ ብሎም የቤት እመቤት የሆነችው ሚስቱ ጥቃቅን የሚባሉ የቤት ውስጥ ችግሮች ሳይቀር እንዲፈታ በሜሴጅና በፋክስ ታጨናንቀዋለች። በዚህም ቦብ ውጥረት ውስጥ ይገባል። የፍልስፍና ምሩቋን አሜሪካዊት ቫርሎትን እስኪያገኝ ድረስ ቫርሎት የመዝናኛ ፎቶግራፈር ከሆነው ባሏ ጋር ነው ጃፓን የመጣችው። በዚህም ባሏ ከቶኪዮ ራቅ ወዳሉ ከተሞች ለስራ ሲወጣ ረጅም የብቸኝነት ጊዜ ታሳልፋለች። በአንድ ሆቴል ውስጥ ክፍል የያዙት ቦብ እና ቫርሎት በቶኪዮ በገጠማቸው የባህል መሰናክል የማይረዱትን ቋንቋና ባህል ውስጥ የመጥፋት ስሜት ላይ ሳሉ በአጋጣሚ ይገናኛሉ። በዚህም የተሰማቸውን የመገለል ስሜት ለመውጣት የሚያሳልፋቸውን ጊዜያቶች የሚያሳይ አስቂኝ ፍቅር ፊልም ነው። ፊልሙ የፈለገውን ያህል ወጪ ቢጠይቅ በህይወት ውስጥ ዓላማን ማግኘትና ለአዳዲስ ልምዶች ደፋር መሆኑን ያሳያል። የሰርቫይቫር ድራማ ዘውግ ያለው ልብ የሚነካ ፊልም ነው። የፊልሙ ታሪክም ቹክ ኖላንድ የስራ ጉዞ ላይ እንዳለ የሚሄድበት አውሮፕላን ሰው በማይኖርበት የማይታወቅ ደሴት ላይ ይከሰከሳል። ነገር ግን በገጠመው ክስተት ተስፋ ሳይቆርጥ በትንሽ ተስፋ በህይወት ለመትረፍ የሚያደርገውን ጥረት ያሳየናል። ካስታዌይ ፊልም በመከራ ውስጥ ሊኖረን የሚገባን የመንፈስ ጽናትና ተስፋ ለመቁረጥን ያሳየናል። የፊልም ዘ ፒያኒስት ከተሰኘው የግል ታሪክ መጽሐፍ ላይ የተወሰደ ነው። ታሪኩም ስፒዝልማን የሚባል የፖላንድ አይሁድ ፒያኖ ተጫዋች በሁለተኛው ዓለም ጦርነት ወቅት በናዚ ከመገደል ለማምለጥ ሲሞክር ያሳየናል። ከቤተሰቡ በድንገት ተለይቶ በዙሪያው ያሉ ሰዎች ሲሞቱ በደንብ የሚያውቃት ከተማ ዋርሶ ወደ ፍርስራሽነት ስትቀየር የተመለከተው ብዙ አስጨናቂ ክስተቶችን አልፎ ሰላማዊ ህይወትን ለመኖር ሲጥር ይታያል። ኦስካር ሽንድለር በጀርመኑ ናዚ ዘመን የነበረ ስግብግብ ነጋዴ ነው። ነገር ግን አይሁዶች ወደ ማጎሪያ ተወስደው በሚገደሉበት ጊዜ ከ1100 በላይ አይሁዶችን በፋብሪካ ውስጥ በመደበቅ ህይወታቸውን እንዲተርፉ አድርጓል። በዚህ እውነተኛ ታሪክ ላይ የተመሰረተው ሽንድለር ሊስት ፊልም የአንድ ሰው ብቻውን ሊያመጣ የሚችለውን ታላቅ ለውጥም ያሳየናል። በተጨማሪም ሞራል፣ ርህራሄ፣ የመንፈስ ጥንካሬን ያስመለክተናል።